ሰባዊነትን ድንበር ተሻግረህ እንዲሁም ደግሞ ሰባዊነት ድንበር እንደሌለው አሳይተናል። እጅግ በጣም እናመሰግናለን። ለ10,000 ሰዎች የንጹህ ውሃ ችግር ተፈቷል። 1 2 3 ሰላም ውድና የተከበራችሁ የሚራክል ማይክ ዩቲዩብ ቻናል ቤተሰቦች እንደናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። መግቢያ ላይ እንዳያችሁት የጆን ዳንኤል መልካም ስራዎችን ዛሬ የምንመለከት ይሆናል። በዛ ዙሪያ ያሉ ሀሳብ አስተያየቶችን እንሰጣለን። እንግዲህ ጆን ዳንኤል ለ12ቱም ክልሎች አንዳንድ የንጹህ ውሃ ጉድጓዶችን አስቆፍራለሁ በማለት ስራዎችን በቅርቡ መጀመሩ ይታወሳል። ለሚቸገሩ ዜጎች በ12ቱም ክልል አንዳንድ የውሃ ጉድጓዶችን አስቆፍራለሁ በማለት ሐሳብ ላይ እያለ ድንገት ታሰረ። ከእስር ከወጣም በኋላ በሼፉ ኦን ኢቢኤስ ቲቪ ላይ በመቅረብ ለሰይፉ በነገረው መሰረት ስራውን መጀመሩ ይታወቃል። በሰይፉ ቲቪ ላይ ቀርቦ ምን እንዳለ ተመልክተን እንመለሳለን። እስኪ ስለ አዲሱ ፕሮጀክት አውራን። ኦኬ አሁን ሳልታሰር ነበር ይሄን ፕሮጀክት ያሰብኩትኝ። እንዴት ሐሳቡ እንደመጣልን ነገር እሺ። ቦረና በሄድኩበት ጊዜ ውሃ በቦቲ ነበር የወሰድንላቸውና ጉድጓዱ በጣም ቆሻሻ ነበረ እና ንጹህ ውሃ አያገኙም። አብዛኛው እዛ አካባቢ ሰዎች ንጹህ ውሃ አያገኙም ነበርና በየክልሉ ሁለት ውሃ ጉድጓድ ለማስቆፈር አስቤያለሁ እና አዛ ታይም በነበረው ጊዜ በሰራነው ሪሰርች እንደዛ ካረግን ከ50,000 ሰው በላይ በቀን ንጹህ ውሃ ያገኛል ማለት ነው በየቀን። ዋው! እና ይሄን ፕሮጀክት አሁን አስተባብሬ ሰዎችን ዳታ ድርጅቶችን አስተባብሬ ይሄን አላማ ለማሳካት ፈልጋለሁ። አሻራዬን ለማሳረፍ ፈልጋለሁ። በጣም ደስ ይላል። ይሄ ከመታሰር በፊት ነው። አዎ ቦረና አካባቢ ነው። ቦረና ነው። አዎ የቦረና ልጅ ነኝ ብለሃል። እዛው ያው ሹመትም አግኝቻለሁ ብለሃል። ዋው! ወተት ነው የምትጠጣው? ውሃ ነው። ይሄ ውሃ ነው። በዚህ ነው የሚጠጡት እየቀዱ። ስለዚህ አሁን ቃል ገብተሃል። ውሃ እጥረት ባለባቸው የተለያዩ የኢትዮጵያ ክፍሎች ጆን ዳንኤል የተጠሙ ወገኖቻችንን ጉሮሮ ለማራስ እነሆ ተዘጋጅቻለሁ። ይቅና በሉት በእናታችሁ። በጣም ይሄን አሁን ጀምረዋል? አዎ አሁን ኦልሬዲ እየጀመርን ነው። እየሰራንበት ነው ከማናጀር ጋር ነው። ስለዚህ አሁን የላይቭ ስርጭቶች ላይ ገንዘብ የማሰባሰብ ነገር ይኖራል፣ ጌም ይኖራል። ለዚህ ነው አይኖርም። እርዳታ ድርጅቶችን ማሰባሰብ አይኖርም። አስተባብሮ እንዲቆፈር ማድረግ። ስለዚህ ሰውን ገንዘብ አምጡ አይደለም ማስተባበር ብቻና እንዲቆፈር ማድረግ ነው። ዋው! አረ በጣም ደስ ይላል። ትልቅ ልብ ኖሮት ነው የወጣው ጆን ለሰይፉ እንደተናገረው ከሆነ ጆን ዳንኤል ለዚህ ፕሮጀክት ምንም አይነት የገንዘብ የማሰባሰብ ሂደት በላይቭ ሆነ በጌም እንዲሁም በተለያዩ መንገዶች አይደረግም። አቅም ያላቸውን ድርጅቶች በጎ አድራጎት ላይ ያሉ ሰዎችን በማስተባበር ይህን ስራ እንደመሰራ በግልጽ በዚህ ቪዲዮ ላይ በኢቢኤስ ላይ ተናግሯል ማለት ነው። የመጀመሪያው ስራ እንግዲህ የጀመረው ከ12 ክልሎች አንዱ በኦሮሚያ በአርሲ ዞን ውስጥ ሲሆን የአርሲ ሂደት ምን ይመስላል፣ እንዴት በሆነ ሁኔታ ነበር የተከናወነው የሚለውን ደግሞ አሁን የምንመለከት ይሆናል። ሰላም ቤተሰቦች፣ የሚገኘው በምዕራብ አርሲ ነው። ምሪውን ፕሮጀክት እንግዲህ በምዕራብ አርሲ ላይ እንጀምራለን። ወደዚህ ቦታ ከሁለት ቀን በፊት ልመጣ ነበር፣ ግን ህመም አጋጥሞኝ ሆስፒታል ነበርኩ 2 ቀን። አሁን ተችሎኛል። እንግዲህ የፕሮጀክቴን መጀመሪያ እዚህ እናደርገዋለን። እንግዲህ ንጹህ ውሃ ለሰዎች እንዲደርስ እናደርጋለን። ተከተሉ። እንግዲህ እንዳያችሁት በምዕራብ አርሲ ዞን የመጀመሪያውን ፕሮጀክት ለመስራት እዛው ተገኝተው ወደዛ እየሄዱም ይገኛሉ። ቀጣይ ደግሞ ምን ያደርጋሉ፣ እንዴት ይሆናል የሚለውንም አሁንም አንድ ላይ የምንመለከት ይሆናል ማለት ነው። አሁን እንግዲህ ቦታው ላይ ደርሰናል። እንግዲህ ልክ ንጹህ ውሃው ከተቆፈረ በኋላ ውሃው ይሄው ለመንደር ንጹህ ውሃ ማግኘት ይችላል። አሁን ወደ ቦታው እንሄዳለን። አሁን ላይ ከረንትሊ ውሃ የሚቀዱበት ቦታ ከወንዝ ነው። ከዚህ 2 ኪሎ ሜትር ነው። አሁን ወደዛ እንሄዳለን። መኪና ስለማይገባ በእግር እንሄዳለን። እንደሰማችሁት ነው። በምዕራብ አርሲ ዞን አሁን እነሱ የተጠቀሙ ማህበረሰቡ ወደ 10,000 ያህል ማህበረሰብ እየተጠቀመ የሚገኘው ውሃ የወንዝ ውሃ ነው። ያም ደግሞ ከማህበረሰቡ የ2 ኪሎ ሜትር ርቀት አለው። ያንን ተጉዞ ነው እየቀዱ የሚጠቀሙት። ሰው ይህ ፕሮጀክት ቢያልቅ ምን ያህል ጥቅም አለው፣ እንዴት ደግሞ ጥቅም እንዳለው በዚህ ቪዲዮ መመልከት መረዳት እንችላለን ማለት ነው። ቀጣዩን ደግሞ አሁንም እንመልከታለን።
እንግዲህ ቤተሰቦች ውሃ ሊቀዱ እየወጡ ነው። እንግዲህ አብረን ከነሱ ጋር ወደ ውሃው ጋር እንሄዳለን። ኤሳ ዴምታ አፈረች ኑሽ ኮት ሃርቲ ኮሜት ናቻኖ ኖቲ ዳጉሪ ኮኖ ኮት አይዟችሁ ደከማችሁ አፋና ማረኝ ቤክቱ እንግዲህ ውሃ መቀዳበት ቦታ መኪናው ስለማይገባ በእግር ከሚቀዱ ልጆች ጋር አንድ ላይ ነበር የሄዱት። በጣም መንገዱ 2 ኪሎ ሜትር ማለት በጣም ርቀት አለው፣ በጣም አድካሚ ነው። እነሱ ግን እነዚህ ማህበረሰቦች ከዛ ውሃውን ቀርቶ ለዛም ደግሞ የወንዝ ውሃ ቀርቶ ነው የሚጠቀሙትና ይህ ፕሮጀክት ምን አይነት ጥቅም እንዳለው ከዚህ ቪዲዮ መረዳት እንችላለን። ጆን ዳንኤል ያለውን ላይፍ ስታይል ለማሳየት ከነሱ ጋር በእግር እየሄደ እየቀዳ ያለው ሂደት ሙሉ በሙሉ የሚያሳይ ይሆናል። ነክስ ፈርት አሁንም ደግሞ አንድ ላይ የምንመለከት ይሆናል። ያው ደርሰናል ቤተሰቦች። እንግዲህ ውሃ የሚቀዱት ከዚህ ነው፣ ልብስ የሚታጠበው እዚህ ነው። ናብሊ ውሃም የሚቀደው እዚህ ነው፣ ልብስ የሚታጠበው እዚህ ነው፣ ገላቸውን የሚታጠቡት ከብት የሚጠጣው ከዚህ ነው። አካ አያ እንግዲህ ዛሬ አጋጣሚ ሆኖ አርብ ነው ቀኑ የመጣንበት እና ጁምአ ተሰብስበው ሰላት አድርገው እንግዲህ አሁን 7 ሰዓት ሆኗል ጨርሰውን ያገኘናቸው። ስላገኘናችሁ ደስ ይላል። እንግዲህ እንዳያችሁት ነው ወንዙን ከ2 ኪሎ ሜትር ርቀት በኋላ ጉዞ በኋላ ደርሰዋል። ነገር ግን በጣም የሚገርመው ነገር ምንድነው እዛ ጋር ያችን የወንዝን ውሃ ለምግብነት፣ ለልብስ፣ ለተለያዩ ነገሮች፣ ለእርሻ እንዲሁም ደግሞ ከፍቶች፣ ላሞችም ሁሉም ለሻወርም ሁሉም ነገር ያን የወንዝ ውሃ ነበር የምትጠቀሙት። ለዚህ ማህበረሰብ ወይም ደግሞ ለ10 ሺህ በዚህ አካባቢ የሚኖሩት 10 ሺህ ያክል ነዋሪዎች ናቸው። ለነዚህ ሰዎች ምን ያህል እረፍት እንደሚሆን ምን ያህል ሸክም ቀለል እንደሚያደርግ እንዲሁም ይህ ሁሉ ርቀት ቀርቶ በአቅራቢያቸው ንጹህ ውሃ እንዲወጣ ስላደረገ ጆን ዳንኤልን በጣም ከልብ አድርገን እናመሰግናለን። አሪፍ ስራ ስለጀመረ በጣም ደስ ብሎኛል። በጣም ለማህበረሰቡ ጠቃሚ ስራ ነው የሰራው። ጆን ዳንኤልን በጣም እናመሰግናለን። ከዚህ ሁሉ ድካም በኋላ ጉድጓዱ ተቆፍሮ ስራዎች ሁሉ ነገር አልቆ ውሃው ሲወጣ ያለበትን ሁኔታና የማህበረሰቡ ደስታ እንዴት እንደነበረ ደግሞ አንድ ላይ የምንመለከት ይሆናል ማለት ነው። 1 2 3 Rubaiyye turumbaan goshogooda yaa filiini basiidha addunyaa baddaa kaniin galaanii garaa hidhaadhu. ዛሬ በጣም ደስ ብሎኛል። ወንድሜ ከብዙዎቹ ፕሮጀክቶች ውስጥ አንዱን የመጀመሪያውን ሰርቶ ጨርሷል። ከዚህ በላይ እንደሚሰራ አልጠራጠርም። እንወዳለን። ወንድሜ ከጎኔ ስለነበርክ በጣም አመሰግናለሁ። ከምንጨርስ እስካሁን ሰዓት ድረስ አብሮኝ ሲለፋ ነበር ቪዲዮዬ። ቢግ ላቭ ኤንድ ቢግ ሪስፔክት። እኔ አባቴ ተማመንብሻለሁ። በብዙ ስራዎች እንጠብቀዋለን። እንወዳችኋለን። እንግዲህ እንዳያችሁት በገራሚ መልክ ስራዎች አልቀዋል። የመጀመሪያው ፕሮጀክት በድል ተጠናቋል። እንግዲህ ሰው እንዴት ደስ እንዳለው ውሃው ደግሞ ሲሄድ እንዴት አባቱ እንደሚያምር ይሄ እንግዲህ ውሃ ለ10 ሺህ ሰዎች ንጹህ የውሃ መጠጥ አቅርቦት ነው። እንግዲህ በጣም ትልቅ ስራ ነው። ጆ ያረክ ያለው ነገር በጣም አሪፍ ስራ ነው። አሁን ደግሞ 11 ክልሎች ይቀራሉ። ማህበረሰቡ ደግሞ ጆን ዳንኤልን ሲመርቁ ነበር። ሲመርቁ እንደ ተካሄደ ደግሞ ያለውን ሂደት አሁንም አንድ ላይ የምንመለከት ይሆናል ማለት ነው። እንግዲህ እንዳያችሁት ነው። በጣም በሚገርም ሁኔታ ተጠናቋል። የመጀመሪያው ፕሮጀክት በድል ተጠናቋል ማለት ነው። እንግዲህ ይህን ፕሮጀክት ጆን ዳንኤልን በመሪነት እንዲሁም ደግሞ ቲክቶከሮች በተጨማሪም የተለያዩ አካላት ማለትም የበጎ አድራጎት ድርጅቶች ጭምር በዚህ ስራ ላይ ተሳትፈዋል ማለት ነው። የመጀመሪያው ፕሮጀክት ይህን በሚመስል ሁኔታ በምዕራብ አርሲ ዞን ተጠናቋል። ይህ እንግዲህ ፕሮጀክት ለ10 ሺህ ለአርሲ ማህበረሰቦች የሚያገለግል እንዲሁም ንጹህ ውሃ አገልግሎት የሚሰጥ ይሆናል።
እስከዚህ ሰዓት ከነገር የነበራችሁ ሁላችሁንም ከልብ በጣም አመሰግናለሁ። ቀጣይ በአሪፍና በገራሚ ቪዲዮዎች ተመልሰን እስከምንገናኝ ድረስ ሰላማችሁ ይብዛልኝ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ አሳስባለሁ። መልካም ቆይታ